እግዚአብሔር አምላክ የተመሰገነ ይሁን። እንኳን እግዚአብሔር ረዳን። ራሱ ክርስቶስ በደሙ የመሰረታት ቤተ ክርስቲያን አይደል? የተገኘ ነው በሱ ደም ነው ባለቤት ያለውና ባለቤቱ እንዲህ ስንሰበሰብ አካል ሆኖ እሱ ይከብራል። እግዚአብሔር አምላክ የተመሰገነ ይሁን። ከጌታ ቃል አንድ ስፍራ ላንብብና በጌታ ስም አነባለሁኝ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። እግዚአብሔር አምላክ የተመሰገነ ይሁን። አሜን። እስቲ እንጸልይ። አሜን። እግዚአብሔር አምላክ እየጋበዝን እያመሰገን ነው ደግሞ እንጸልያለን። ስለረዳን እግዚአብሔር፣ ስላገዘን እግዚአብሔር፣ ህዝቡ ስላረገን፣ ገንዘቡ ስላደረገን፣ ቅንዓቱ በህዝቡ ላይ ስለሆነ፣ ፍቅሩ በህዝቡ ላይ ስለሆነ፣ ማትረፊያ ገንዘቡም ህዝቡ ስለሆነ፣ ማረፊያ መከበሪያው ህዝቡ ስለሆነ፣ እኛ ስለሆነን እናመስግነው። ምን አይነት መታደል ነው! ኢየሱስ ስም እንዲጠራ በእኛ ላይ የወደደ ጌታ፣ በእኛ ላይ ሊከብር የወደደ ጌታ፣ በእያንዳንዳችን እየከበረ በአካሉ ላይ ደግሞ በውበት ሊታይ የሚወድ ጌታ፣ ስራውንና አደራረጉን በአካል ውስጥ ሊገልጥ የወደደ ጌታ። እስቲ እናመስግነው። በእንዲህ አይነት ክብር ያከበረን፣ የወደደን፣ የመረጠን፣ በቤቱ ባለሟሎች እንድንሆን እድል ፈንታ እኮ ነው። እድል ፈንታ ነው። እድል ፈንታ ነው። ተገብቶን አይደለም፣ በምህረቱ ነው። ተችሎ አይደለም፣ እሱ በመጥራቱና በጸጋ ስጦታው ስለማይጸጸት ነው። ሲናመስግነው። በዚህ በረከት በዚህ ቸርነት ያሰበን ለዚህ ክብር ያበቃን ጌታ፣ ልጆች ተብለን እንድንጠራ በቤቱ እንድንሆን የረዳን ጌታ ስሙ ይባረክ። እናመሰግንሃለን እንበለው። በእውነት እየገባን ከልባችን ይሄንን ከልባችን ውስጣችንን እያየን ሰው የትልቅ ሰው ልጅ ሲሆን እሱን መግለጥ እንዴት ነው ደስ የሚለን? ወገኖች ሲበዙ ደስ የሚለን እሱ ግን ከሁሉ በላይ ነው። የሁሉ የበላይ የሁሉ ጌታ የሁሉ ፈጣሪ ሆኖ በቃ በእኛ ሊሆን የወደደ ጌታ ስሙ ይባረክ። ስሙ ይባረክ። ገንዘቤ ናችሁ ያለ ጌታ ስሙ ይባረክ። ርስቴ ናችሁ ያለ ጌታ ስሙ ይባረክ። ልጆቼ ናችሁ ያለ ጌታ ስሙ ይባረክ። ህዝቤ ያለን ጌታ ስሙ ይባረክ። እናመሰግንሃለን እግዚአብሔር አምላክ ሆይ፣ እናመሰግንሃለን፣ ከፍ እናረግሃለን፣ እንባርክሃለን። ስለረዳህን ደግሞ አንተ በምትገኝበት በወደድከው ጉባኤ ህብረት እንድናደርግ ካንተ እንድንሰማ መንፈስህ እንዲንቀሳቀስ እግዚአብሔር አምላክ ሆይ መገኘታችንን እግዚአብሔር አምላክ ሆይ እንድትወደው በኢየሱስ ክርስቶስ ስም ጸልያለሁ። በድካም ቢሆን በብርታት በማናቸውም መልኩ ፊትህን ሽተን ህብረትህን ሽተን በምትገኝበት ስፍራ እግዚአብሔር አምላክ ሆይ አንተን ለማምለክ መተናል። አንተን ለማክበር መተናል። አንተን ከፍ ለማድረግ መተናል። ካንተ ለመስማት መተናል። ለመንፈስ ቅዱስ አርነት እንዲሆን እግዚአብሔር አምላክ ሆይ መገኘታችንን ውደደው። መንፈስህ በአርነት ይንቀሳቀስ። መንፈስህ በአርነት ይንቀሳቀስ። እግዚአብሔር አምላክ ሆይ ፕሮግራም አይደለም የምናደርገው፣ ፕሮግራም አይሆንብን። እግዚአብሔር አምላክ ሆይ ሃይማኖት አይደለም የምናደርገው። እግዚአብሔር አምላክ ሆይ አንተን ማምለክ ይሆንልን።
እግዚአብሔር አምላክ ሆይ ስርዓት አይሁንብን። እግዚአብሔር አምላክ ሆይ አንተን ማምለክ ይሁንልን። አንተን ማምለክ፣ አንተን ብቻ ማየት፣ አንተን ማፈለግ፣ አንተን ማምለክ ይሁንልን። ይህ ስፍራ የምትመለክበት ይሁን። ይህ ህብረት ዛሬ ያንተ ክብር የሚያልፍበት ይሁን። ያንተ መገኘት የሚያልፍበት ይሁን። እውነተኛ አምልኮ ከያንዳንዳችን በእውነትና በመንፈስ ያመልካሉ እንደተባለ ለዛች ሴት እንዳልካት በእውነትና በመንፈስ ነው የሚያመልኩት አሁን ሆኗል እንዳልክ ዛሬ በእውነት እውነት በልባችን እውነት በመንፈስ እግዚአብሔር አምላክ ሆይ አንተን የምናመልክበት እግዚአብሔር አምላክ ሆይ ጊዜ እንዲሆንልን ያንተ የመንፈስ ቅዱስ መገኘት የክርስቶስ ክብር የሚገለጥበት የመዓዛ ሽታ የሚያውድበት አርነት የሚሆንበት እንዲሆን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ትችላለህ። በድካም ቢሆን አንተ ታበረታለህ። አንተ ስትከብር፣ አንተ ደስ ስትሰኝ ለኛ ኃይላችን ነው። ለኛ የክብራችን ጥግ ነው። ለኛ የልባችን ደስታ ነው። አንተ ስትከብር የቆሰለ ልብ ይፈወሳል። አንተ ደስ ስትሰኝ መንፈስ ቅዱስ ባርነት ስለሚያልፍ ሳይዳሰስ የሚወጣ ህዝብ ስለሌለ በመንፈስ መገኘት ሳይጎበኝ የሚወጣ ህዝብ ስለሌለ አንዲትም ነፍስ ስለማትኖር እግዚአብሔር አምላክ ሆይ በመንፈስ ይሁንልን። እናመሰግንሃለን። መገኘትህን እንጋብዛለን። በአርነት እንድታልፍ አንተን እንጋብዛለን። በአምልኮ አንተ በአርነት ተመላለስ። በቃልህ አንተ በአርነት ተመላለስ። ይህን ስፍራ ሁሉን የሚሆነውን ነገር በሙሉ እግዚአብሔር አምላክ ሆይ በእያንዳንዱ አምልኮ ስርዓቱ ውስጥ አንተ ግዛ። የሰውን መንፈስ አንተ ግዛ። አባት ሆይ ሁሉን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን። እንቆምና አብረን ጌታን እናመልካለን።
እግዚአብሔር የተባረከ ይሁን። ጌታ እግዚአብሔር የተባረከ ይሁን። አሜን። እሺ ባለፈው ሳምንት የጾምና የጸሎት ወጃ በእሌ ያለው ቤተክርስቲያን ነበረና ለእናንተም አጋርተን ነበረ። አይ ዶንት ኖ ምን ኃይሎቻችሁ አንብባችሁት እንደሆነ አላውቅም። እንዲሁም ደግሞ በጸሎት ተሳትፋችሁ እንደነበረ ያው ጥሩ ጊዜ ነበረን። እግዚአብሔር ይባረክ። ትናንትና በትልቁ በዋናው ቤተክርስቲያን ሁሉም አገልጋዮች ምዕመኖች ሁሉ ተገኝተው በአንድ ላይ የመጨረሻውን ጸሎት አብረን አድርገን ነበረ። በጣም የሚደንቅ ጊዜ ነበረ። ክብር ለእግዚአብሔር ይሁን። ዛሬም እንደዛ ነው የምናደርገው። አብረን እንጸልያለን። የጸሎት ጊዜ ይኖረናል። አብረን መንፈስ ቅዱስ ይሙላብን። አሜን አሜን። ክብር ለእግዚአብሔር ይሁን። ስለዚህ ቤተክርስቲያን እንጸልያለን። ስለ ሀገራችን እንጸልያለን። ስለ ብዙ ነገር እንጸልያለን። በዛ ክፍል ላይ አይታችሁ እንደሆነ አያይዘን የላክነው የሐጌ መጽሐፍ እያጠናን እንድንጾም እንድንጸልይ ነበር ቤተክርስቲያን ያሳሰበችው። ስለዚህ ሐጌ ምዕራፍ 1 እና ምዕራፍ 2 በጣም አጭር መጽሐፍ ክፍል ነው የምናየው። ያንን ጠቅለል አድርገን ካየን በኋላ አብረን እንጸልያለን። ክብር ለእግዚአብሔር ይሁን። አጭር ጸሎት እንጸልይና ጌታ እንዲያስተምረን ከዛ ቃል እንከፋፈላለን። ጌታ እግዚአብሔር አምላካችን ሆይ እንባርካለን። አንተ ታላቅ አምላክ ነህ። በመካከላችን በክብርህ በኃይልህ በታላቅነትህ ስላለህ ከፍ እናደርግሃለን። በዝማሬ እንዳመሰገንን አሁንም በአንደበታችን ተመስገን እንልሃለን። የሕይወታችን ጠባቂ አንተ ነህ። እረኛችን አንተ ነህ። ቅጥር የሠራህልን አንተ ነህ። ሁልጊዜ ዐይኖችህ በእኛ ላይ ስላሉ እግዚአብሔር ሆይ ስለ ምሕረት ስለ ቸርነትህ ሁሉ እንባርካሃለን፣ እናመሰግንሃለን። የራራህልን ያነሳህን እግዚአብሔር ከአመድ ከትቢያ ከፍ ያረከን እግዚአብሔር ስምህ ይባረክ። እግዚአብሔር ሆይ በደላችንና ኃጢአታችንን ከእኛ ላይ አስወግድኸው እግዚአብሔር አባት ሆይ ያንተ ልጆች ሆነን በቤትህ እንድንመላለስ ደግሞም እንድናገለግልህ አቤቱ ጌታ ሆይ ወደ አንተ ስላስጠጋህን ካህናት ብለህ ስለጠራህን ሕዝብ ብለህ ስለጠራህን የማይገባንን እግዚአብሔር ሆይ ይህን ስፍራ ስለሰጠህን እንባርክሃለን፣ እናመሰግንሃለን። አሁን ደግሞ ሕያው ቃልህን ስንማማር አቤቱ ጌታ መንፈስ ቅዱስ አንተ ቃልህን እንድትገልጥልን እንድታስተምረን በቃል ውስጥ ያለውን መታደስ መለወጥ ለዚህ ጉባኤ አንተ እንድትሰጥ በጌታ በኢየሱስ ስም ጸልያለሁኝ። ክብር ሁሉ ለስም ይሁን በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን። እና ይሄ የትንቢት ክፍል የሐጌ መጽሐፍ 2 ምዕራፍ ብቻ ነው ያለው። 2 ምዕራፍ ነው ያሉት። ፈጠን ብለን እንደው በ2 ምዕራፍ ልታሳድረን ነው ወይ እንዳትሉ፣ ነገር ግን አስተማሪ የሆኑ ነገሮች ቤተ ክርስቲያን ይህንን ነገር ከጾም ጸሎት ጋር ስትሰጠን በእኛ ሕይወት ውስጥ እንዲመጣ የተፈለገ ነገር አለ ያስታውቃል። እና ይሄ ነገር በእርግጥ ትንሽ ማብራሪያ ደግሞ ለዚህ ጉባኤ ያስፈልገዋል። በዛ ሳምንት ሙሉ በዚህ ክፍል እየተብራራ ስለተማርን እንግዲህ የሐጌ መጽሐፍ ቁጥር 1 ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። በንጉሡ በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያ ቀን የእግዚአብሔር ቃል በነቢዩ ሐጌ እጅ ወደ ይሁዳ አለቃ ወደ ሳትላየል ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ ይላል። አጀማመሩ አንድ ዘመንን ይነግረናል። ያም የማን ነው? የዳርዮስን ዘመን ይነግረናል። እንግዲህ
ባጭር ጠቅለል ባለ ይሄ ከምርኮ መልስ አካባቢ የተጻፉ መጽሐፎች አሉ፣ ብዙ መጽሐፎች እና አስቴርን ስናይ ህዝቡ ሄደ ይለናል። ነህምያን ስናይም ሄዱና ሰሩ ይላል። እና ኦርደሩ አንዳንድ ጊዜ ለክርስቲያኖች ግር ሊል ስለሚችል ለቅዱሳን ግር ሊል ስለሚችል እነዚህ ነገሮች በደረጃ ካስቀመጥን በኋላ የሐጌን መጽሐፍ እናያለን፣ በጣም ስለሚረዳን ማለት ነው። እና እንዳልኳችሁ ነህምያ ቅጥሩን ሰርቷል፣ ዘሩባቤል መቅደሱን አበጃጅቷል፣ እዝራ ደግሞ ያ የጠፋ የእግዚአብሔርን ቃል እንደምታውቁት አምጥቶ በጣም ግሩም ቲቸር ነው፣ አብራርቷል። ታውቃላችሁ ቀኑ ሙሉ ሰው ሁሉ ሳይሰለቸው የእግዚአብሔርን ቃል እየሰማ በእግዚአብሔር መንፈስ ሪጆይስ እያደረገ እንደነበረ ወደ እዝራ መጽሐፍ ሄደን ስናይ ብዙ ነገር እንማር። በጥንቃቄ መመላለስ አለብን። በጥንቃቄ መመላለስ በእግዚአብሔር ቤት አለብን። ይህንን ሳስብ ሁልጊዜ የሚመጣልኝ የጌታን ራት ሲወስዱ ግማሹ ሞቷል፣ ግማሹ አንቀላፍቷል፣ ግማሹ በበሽታ ተመቷል። ምንድን ነው ቢባል ሌላ ከዚህ ጋር ምንም የሚለያየው ነገር የለም። ድፍረት፣ በጌታ ቤት ውስጥ ያለ ድፍረት እና ይሄ ብልጣሶር በጣም ከመጠን በላይ ተዳፈረ እና ጌታ መጣ፣ ድምፅ መጣ። ያንን የሚያህል የባቢሎን መንግስት ያቺ ቀን ገለበጠችው። በአንድ ሌሊት የተገለበጠ መንግስት አይቀርባችሁም? እስቲ ጎናችሁን ላለው እንዲበሉት እግዚአብሔርን እንዲበሉት እግዚአብሔርን ጎናችሁ ላለው እግዚአብሔርን በመፍራት መኖር መልካም ነው። ሃሌሉያ! ክብር ለኢየሱስ ይሁን። ባቢሎን ነው ምላችሁ። ዓለም ሁሉ ስለ ባቢሎን ታሪክ እኮ ያወራል። የመገልበጫው ሚስጥር ከጌታ ጋር መዳፈር ነው። ክብር ለእግዚአብሔር ይሁን። እና ፋርስ ዛሬ ኢራን ብለን የምንላቸው መጡ። እነሱ ደግሞ ፋርስ፣ ያው ቂሮስን ታውቃላችሁ። ወደ ታሪኩን ብዙ አልሄድም። ዳሪዮስ በሚለው ነው አሁን እየነገርኳቸው ያሉት። እና ዳሪዮስ ቂሮስ የሚባለው መጣ። እንዳልኳችሁ ቂሮስ በሚገርም ስትራቴጂ ባቢሎን ውስጥ ገባ። በውሃ የተቀጠረ በጣም የሄዳችሁ ታሪኩን በደንብ ብታነቡት ብታጠኑ ብዙ ነገር ትማራላችሁ። ልንነካ አንችልም በሚባልበት ሁኔታ ማለት ነው። ልንነካ አንችልም በሚባልበት ሁኔታ ቂሮስ የፋርስ ንጉሥ ገባ እና ያንን ሕዝብ ያስጨንቅ የነበረ ንብረቱን ያቃጠለ እስራኤልን ያንቋሸሸ ያዋረደ መንግስት የእግዚአብሔርን ነገርን የተዳፈረ ያ መንግስት በአንድ ሌሊት ጉድ ሆነ እና ለእስራኤል ከዛ በኋላ ብርሃን ወጣ። ይሄ ቂሮስ አዋጅ አወጀ። እስራኤል እንደፈለክ ሄድና አምልክ፣ ብትፈልግ አገር ብትፈልግ ተመለስ ተባለ። እና እነዚህ ነህምያ፣ አስቴር፣ እዝራ፣ ዘሩባቤል አሁን እዚህ ጋር የምናየው ልጅ እነዚህ ሁሉ በእነዚህ በፋርስ ንጉሶች በየዘመናቱ የመጡት የፋርስ ንጉሶች ሞገስ እየሰጠ ጌታ ሃሌሉያ፣ ክብር ለኢየሱስ ይሁን። በተዘጋጋ ነገር ውስጥ እግዚአብሔር ላንቺ ላንተ ሞገስን ያመጣል። ክብር ለኢየሱስ ይሁን።
አከራችን ምድራችን ባልሆነበት ቦታ ላይ እግዚአብሔር ሞገስን ያመጣል። ክብር ለኢየሱስ ይሁን። የኛ ቦታ ባልተባለ ቦታ ላይ እግዚአብሔር አምላክ ከኛ ጋር ከሆነ ሞገስን ያመጣል። ለአስቴር ሞገስ የሆነ እግዚአብሔር ሃሌሉያ። ስለዚህ ዳሪዮስ ሶስተኛው ንጉስ ነው። እንዳልኳችሁ ቂሮስ አለፈ እና ያንዳንዱን እግዚአብሔር ተጠቅመውባቸዋል። የሚገርማችሁ እነዚህ የፋርስ ንጉሶች ከመጡ በኋላ እግዚአብሔር ተጠቅመውባቸዋል። ክብር ለኢየሱስ ይሁን። በነህምያ ጊዜ እንደምታውቁት ነው ቅጥር ተሰራ። ሃሌሉያ። ግን ስቴፑ እንዴት ነው? መጀመሪያ እንዳልኳችሁ ይህ ዘሩባቤል ነው፣ ሐጌ ነው። ሐጌ ላይ የተጠቀሰው ዘሩባቤል ነው ሞገስ ያገኘው። ክብር ለኢየሱስ ይሁን። መጣ። ሁለተኛ ማን የተላከው? እዝራ ነው። እግዚአብሔር ሞገስ ሰጥቶት ወደ ምድሪቱ መጣ። ያ የጠፋው የእግዚአብሔር ቃል ተነሳ። ክብር ለኢየሱስ ይሁን። ሕግጋቱ አሜን። እግዚአብሔር እኮ ቀስ እያለ ነው እኮ እየለወጠን እኛንም የሚሄደው። እግዚአብሔር የተመሰገነ ይሁን። በተለያየ ጊዜ የተለያየ መረዳት፣ የተለያየ መለወጥ፣ የተለያየ መታደስ የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። እሺ፣ አሁን ይሄ እንግዲህ ትንቢታዊ ድምጽ ነው። ትንቢታዊ ድምጽ ነው። ምንድነው እየተናገረ ያለው? በዚህ ስፍራ ላይ ሕዝቡ የሚለውን ነው። እግዚአብሔር ያውቀናል ምን እንደምናስብ ሁልጊዜ እና ሕዝቡ ምክንያት እያደረገ የእግዚአብሔር ሥራ ላለመሰራቱ ምክንያት እያደረገ ያለው ምንድነው? ሕዝቡ ምንድነው የሚለው ይላል? ዘመኑ አልደረሰም፣ ጊዜው ገና ነው። ዘመኑ ምን አላለም? ገና ነው። ከጊዜ ጋር የተገናኘ ነገር ነው። ሕዝቡ ጋር የነበረው መረዳት ጊዜው ገና ነው እና ቁጥር 4 ደግሜ ላንብበው። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን ይላችኋል። ደግሞ እግዚአብሔር የኔ ቤት ጊዜ አይደለም፣ እሺ እናንተስ ሽር ብትነ ለማለት ጊዜው ነው ወይ ይላችኋል። የዘመኑ ቋንቋ ማለት ነው። ጊዜው ነው ወይ ይላችኋል። በተሸላለሙ ቤቶች ሆናችሁ የእግዚአብሔር ቤት ግን ፈርሷል እና ይሄ ጊዜው ነው ወይ? እግዚአብሔር ይህንን መልሶ ይጠይቃል። ለራሳችሁ ጊዜ አድርጋችኋል ብሎ ይናገራቸዋል። 6 ላይ ያለውን ከቻልሽ ብታ። ብዙ ዘራችሁ ጥቂትም አገባችሁ፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። ደሞዝን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። ኦኬ፣ አሁን እግዚአብሔር ስለ መዝራት ወይንም ደግሞ ስለ መስራታቸው አይደለም፣ ግን እነሱ ያሰቡበት የበረከት የመርካቱ ዋናው ምንጭ እነሱ ራሳቸው እንደሆኑ አስበዋል እና እርካታን አላገኛችሁም ነው የሚላቸው እግዚአብሔር። ያሰባችሁትን ሄዳችኋል፣ ደስ ያላችሁትን ሁሉ አድርጋችኋል፣ ግን ምንም እርካታ የለም ነው። ይሄ በጠቅላላ እንደው ጠቅላላ አድርገን ውስጣችሁ አልደረሰም። ከዛ ምን ይላችኋል? እየተጋገዘ ላንብብ እንግዲህ ቁጥር 8 ላይ
ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ክብር ለእግዚአብሔር ይሁን። እንግዲህ ሰው ልጅ ሁልጊዜ እንዲህ አሁን የተጠቀሱትን ነገሮች በእኛም ሕይወት የሚሆኑ ነገሮች ናቸው። ግን እግዚአብሔር በዚህ እኔ ደስ እሰኛለሁ ይላል። እግዚአብሔር የተባረከ ይሁን። ወገኖቼ አንዳንድ ጊዜ ከራስ ቆርሰን ከኛ ካለን ነገር ሁሉ ቀርሰን ለጌታ በምናደርገው ነገር ሁሉ ጌታ ደስ ይሰኛል። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። የእናንተን ደስታ አትፈልጉ፣ ነገር ግን ይህንን ብታደርጉ እኔ በዚህ ደስ እሰኛለሁ ይላችኋል እግዚአብሔር። በዚህ ምን እላለሁ? ምንድን ናቸው? ሁለት ነገሮች ነው የሚያጠነጥነው በአዲስ ኪዳን ስንገለብጠው። አንደኛ የጌታ ስለሆነው ነገር ሁሉ ትኩረትን መስጠት፣ ሁለተኛ የግል ሕይወታችን መንፈሳዊ ሕይወታችን በተመለከተ ትኩረት መስጠት። በሁለቱም ማየት ተገቢ ነው። ምክንያቱም እኛ አሁን የአዲስ ኪዳኑ ቤተ መቅደስ እኛ ነን። ክብር ለኢየሱስ ይሁን። እኛ ነን። አቴንሽን ለመንፈሳዊ ሕይወት ካልተሰጠ፣ ለመንፈሳዊ ሕይወት ወገኖቼ ትኩረት ካልሰጠን ከዛ ከፈራረሰው ላይፍ አይሻልም ሕይወታችን። በግል ሕይወታችን ማለት ነው። ሁለተኛ ነገር ደግሞ የጌታን ስራ እኔ ካልሰራው ማን ሊሰራ ይችላል? ለጌታ ስራ እኔ ካልቆምኩ ማን በቤቱ ሊኖር ይችላል ብለን ሁላችንም እንድናስብ እግዚአብሔር አምላክ ይርዳን። ክብር ለኢየሱስ ይሁን። ከዚህ ትንቢታዊ ጽሑፍ የምንማረው በሁለት መንገድ ነው። አንደኛው በግል ሕይወታችን ነው። ለምን? እናንተ የእግዚአብሔር ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን ይላል አይደለም? እግዚአብሔር የተባረከ ይሁን። አሁን ሊበጃጅ የሚገባው አሁን እየጨመረ ሊሄድ የሚገባው ነገር እግዚአብሔርም ደስ የሚሰኘው ማን ነው? በግል ሕይወታችን መሰራት ነው። እግዚአብሔር አምላክ የተባረከ ይሁን። አሜን ነው። ሁለተኛ ነገር ደግሞ እንደ ህብረት እንደ ቤተ ክርስቲያን በሚኖሩት አገልግሎቶች ስለ ቤቱ ስራ፣ ስለ መንግስቱ ስራ ግድ እንዲለን የሚያደርግ ክፍል ነው። ዛሬ እነዚህ ሰዎች እንደሰጡት ምክንያቶች አንደኛው ምክንያት የጊዜ ምክንያት ነው። ጊዜ የለኝም አይደለም የምንለው። የሆነ ነገር እንደው እንካ ስራ ወይም እንቺ ስራ አረዴ አም ቢዚ። በተለይ አሜሪካ በዚህ ነገር እንደመጣን መባል ያለበት ሁሉ ስለሚመስለን አም ቢዚ እያለን ነው የምንኖረው። ከመጣን ጀምሮ ጊዜያችንን አናስነካም። ትቀልዳለህ እንዴ? አውል ካሸት ነው የምንለው አይደለም? ሁሉንም ታይም ካሽ እያረግን ነው የምንኖረው። ጌታ አምጡት ይላል አሁን ያንን ጊዜ። ክብር ለኢየሱስ ይሁን። ሀጌ ቢኖር ዛሬ እንዲህ ያለ ትንቢታዊ ቃል ነው የሚነግረን። እንድንነሳ እግዚአብሔር ይርዳን። አሜን። ጊዜያችን ተጠቅልሎ ለሱ ይሁን። አሜን። ጊዜ ስንል እንዲያው እዚህ ቸርች አቴንዳንስ ላይ አድርገን እንትን እንዳንል፣ ጊዜ ከጌታ ጋር ለሆነው ነገር ነው። ጊዜ በጠቅላላ እርሱ ይቆጣጠረው። ክብር ለኢየሱስ ይሁን። ለሱ በሆነ ነገር ጊዜያችን ይሰጥ። አሜን። ዛሬ አሁን ሶሻል ሚዲያ ላይ ሁላችንም መቼስ በዚህ
ከዚህ ንጹሕ ማን ነው የሚል እጁን ማንም ላያወጣ ይችላል፣ ሁላችንም። ነገር ግን ሚዛናዊ በሆነ ክብር ለኢየሱስ ይሁን፣ ሚዛናዊ በሆነ ያበዛውን ለጌታ በሆነ የበለጠውን ለእርሱ በሆነ ክብር ለኢየሱስ ይሁን። ብዙዎች ስፒሪቹዋል ነገር ይሰሩበታል፣ ጌታ ይባርካቸው። ነገር ግን ብዙ ነገሩን ለጌታ በሆነ አሜን፣ እግዚአብሔር የተባረከ ይሁን። እንደዛ እንድናደርግ ጌታ ይርዳን። አልመቻለኝ ብዙ ኤክስኪዩዞች ማንሳት እንችላለን በጊዜ አንጻር። ማቴዎስ 6:33 ሐጌን ይመስላል። መጀመሪያ አስቀድሞ ጽድቁንና መንግስቱን ምን በሉ፣ ሌላው ምን ይጨመርላችኋል ይላል። ክብር ለኢየሱስ ይሁን፣ እግዚአብሔር የተባረከ ይሁን። ሐጌ በዛን ጊዜ የተናገራቸው ሰዎች በጣም አስውበው ቤቶቻቸውን እንደሰሩ ይነግረናል። ሐጌ በዛን ጊዜ የተናገራቸው ሰዎች የተመቻቸ ነገር ውስጥ እንዳሉ ተናግሯል። እና ያ ክፉ አይደለም። ችግሩ ምንድነው? እግዚአብሔር የነቀፋቸው በተመቹ ቤት ውስጥ ስላሉ ሳይሆን ስለ እግዚአብሔር ስራ የሰጡት ምክንያት ነው። የመጽሐፍ ቅዱስ አዋቂዎች ሲናገሩ 16 ዓመት ሆኗቸዋል ከተመለሱ ምድሪቱ ላይ ከተመለሱ 16 ዓመት የጌታ ነገር አልታሰበም። ጌታ እኮ በተለያየ ነገር ልብ ያነሳሳ ይመጣል፣ ብልጭታ ይሰጣል። ከዛ ኋላ ራሱ ይመጣና የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ባሪያውን ይልክና ይናገራል። ከ16 ዓመት በኋላ ፌር አይደለም እንደ ጌታ ከ16 ዓመት በኋላ መጥቶ እንዴ አምጥቶ ከባርነት ሁሉ አውጥቷቸው ቢያይ ለቤቱ ነገር ግድ የሚለውም የለም። ከዛ ጌታ እንዲህ አለ፣ እንዲሁ እዛ ፌር የኔ ቤት ፈርሶ እናንተ ሪላክስ። ቅድም ምንድን ያልኩት ያ ቋንቋ ሽር ብትን የዘመኑ ቋንቋ ነው። እዛ ፌር ሽር ብትን እንደማለት ነው። እና ጌታ ይባረክ። ዋናው ትልቁ ነገር ሽር ብትኑ አይደለም። ፓስተር እንደሚል ያልኩትን ስሙኝ ያላልኩትን አትስሙ እንደሚል ሽር ብትኑ ሶኬ ግን ጊዜ የታለ ይላል ጌታ። ይመጣና ለኔ የምትሰጪው ለኔ የምትሰጠው ጊዜ የታለ? እና ጌታ ዛሬ እዚህ ላለ ነው ሲናገር እንድንጨምር ነው። አሰጡም አይደለም እንድንጨምር ነው። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ይህም በምናደርግበት ጊዜ የውስጥ ሰላማችን ይበዛል። የእርሱ የሆነው በረከት ያገኘናል። ክብር ለኢየሱስ ይሁን። እውነተኛ እርካታ በሕይወታችን ውስጥ ይመጣል። አሜን ነው። እግዚአብሔር የተባረከ ይሁን። ስለዚህ እነዚህን 3 ነገሮች ተናግሬ ልጨርስ። ቅድም እንዳልኳችሁ ሐጌ በቤት የሚነበብ ነው፣ የሚጠና ነው። እየጾምን እየጸለይን ያነበብነው ነው። ጌታ እኔ ያስተማረኝን ነው የምነግራችሁ። እነዚህ 3 ነገሮች ይዘን እንጨርሳለን። ምዕራፍ 2ን ሄዳችሁ ስታነቡት የሚናገረው ምን ያህል ያማረ ክብር ከዛ በኋላ ጨረሱ ይላል። በቃ ምዕራፍ 1 ቤቱ እስከሚጨረስ ድረስ ነው የሚናገረው። ምዕራፍ 2 ላይ ሄደን ስናነብ ከፊተኛው ይልቅ ክብር ይልቅ ይሄ ሁለተኛው ክብር
የበለጠ ነው። ጌታ ይባረክ። ወገኖቼ ንስሐ ገብተን ተመልሰን ጌታ ወደሚለን ነገር ተመልሰን በምንወስደው እርምጃ እግዚአብሔር እጥፍ የሆነውን ነገር ያመጣል። ክብር ለኢየሱስ ይሁን። ልክ ሶምሶንን እንዳሰበው አይነት በሕይወቱ ከገደላቸው በሞቱ የገደላቸው በለጠ እንደሚል እግዚአብሔር የተባረከ ይሁን። እነዚህ 3 ነገሮች ልንገራችሁ እና እንጨርሳለን። ቅዱሳን በዚህ ስፍራ ላይ የምንማረው ዋነኛ ነገር ጌታ መጀመሪያ ትልቁ ነገር ለሚናገር ጌታ እንደ ሐሳቡ ምላሽ መስጠታቸው ነው። ትልቅ ነገር የምንማረው እግዚአብሔር ለተናገራቸው እግዚአብሔር ፍጥነታዊ መልስ ነው የሰጡት። በዚህ ስፍራ ላይ ስንመለከት ለተናገረው ጌታ ምላሽ ለመስጠት ፍጥነታዊ ምላሽ መስጠት። ክብር ለኢየሱስ ይሁን። ዛሬም ቃሉን እየተካፈልን ነው። ምላሻችሁ ምን ይሆን? ለጌታ ለሚናገር ጌታ እንደ ሐሳቡ ምላሽ መስጠት። ሁለተኛ በጊዜያችን አንደኛው ለጌታ ሥራ በሆነው ብለናል። ሁለተኛው ደግሞ ለመንፈሳዊ ሕይወታችን ጊዜ መስጠትን ያንን እንማርበታለን። ለጌታ ቤት ሥራም ቢሆን ለእያንዳንዱ ዘመኑን ዋጁ የሚለው ቃል እኮ እያንዳንዱን ዕለት መዋጀት ያስፈልጋል። እያንዳንዱን ቀን። ክብር ለኢየሱስ ይሁን። ሶስተኛው ስለ ጌታ በሆነ ነገር እና በመንፈሳዊ ሕይወታችን ምርጫን ማስተካከል። ወገኖች ብዙ ምርጫዎች አሉ በሕይወታችን እንደፈለግን መሆን። ዲስ ኢዝ አሜሪካ እየተባለ ማለት ነው። ምርጫ ላይ ሲሪየስ መሆን አለብን። እግዚአብሔር የተባረከ ይሁን። ዶክተር ኤባ ባለፈው ወጣቶችን ሲመክር ሁላችሁም የነበራችሁ ይመስለኛል። ኢንቴንሽናሊ እያለ ነበር የሚነግራቸው። ኢንቴንሽናል ጓደኛ ምረጡ። ኢንቴንሽናል የሆነ ፐርፐዝሊ፣ ይሄ ዝም ብሎ በአጋጣሚ አገኘሁት ሄድኩኝ ገባው ወጣው አይደለም። በጣም ውስጥ የቀረ እና በዛን ጊዜ ትዝ ይላችሁ እንደሆነ ይሄ ለወጣቶች ብቻ ሳይሆን ለእኛም ጭምር ትልቅ ምክር ነው። ምርጫ በሕይወታችን ብዙ ቦታ ይገጥመናል ወገኖች። ብዙ ዓለም የምርጫ ቦታ ነች። ይሄ በጠበበው መንገድ አትግቡ፣ አሜን፣ በጠበበው በር ግቡ፣ ሰፊው መንገድ የተባለው ምን ይመስላችኋል? ያ እንዲያው መንግስተ ሰማያት ነው ቀና ብለን የምናየው። በዚሁ ምድር በእያንዳንዱ ቀን የምንመርጠው ምርጫ ነው። አሮ በቃ ጠባብ የሆነ ነገር ውስጥ ማንም ሊሄድበት አይፈልግም። ይሄ የኢየሱስ ትምህርት ነው። ባይ ዘ ዌይ ግሬስ ምናምን የሚሉ ቲቸሮች ህግ እንደዚህ በማድረግ እንደዚህ፣ ይሄ የኢየሱስ ክርስቶስ ትምህርት ነው የምናገረው። በጠበበው መንገድ ምን በሉ ግቡ። ምርጫህን አስተካክለህ ግባ ነው። በየዕለት ህይወታችን የሚገጥሙን ነገሮች ምርጫ ናቸው። ስለዚህ ጌታ እግዚአብሔር አንደኛ ሲናገር እንድንሰማው፣ ሁለተኛ ጊዜያችንን በአግባቡ ለሱ እየሰጠን ለኛ ከምንሰጠው ጊዜ ለእርሱ የምንሰጠው ጊዜ ይብዛልን። አሜን አሜን። እንዲሁም ደግሞ ምርጫችንን ሃሌሉያ ለሱ በሆነው ነገር በሱ በሆነው ነገር ይታሽ ምርጫችን።
እንደው ይሄ አገላለጥ ካስኬደ እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ሁላችንም እንጸልያለን። ጸሎት ጊዜ ነው የሚኖረን። ሃሌሉያ እንጸልያለን። ያጌ ጌታ ሲወቅስ ሲመክር ፎራ ባባ ድሬ ለበሌለ ቦሎ ባራን የሚሽከላ ቦዳገስ እንጸልያለን። ጌታ ሆይ ምርጫዬን እንዳስተካከል እርዳኝ። ጊዜ ላንተ የተሰጠ ይሁን። ኑሮዬ ላንተ የተሰጠ ይሁን። አገልግሎቴ ላንተ የተሰጠ ይሁን። ለብዙ ነገሮች ዝግ ሆኜ ላንተ ነገሬን የሰጠው እንደሆን እርዳኝ። ሃሌሉያ ሬባ ጋና ቤት ራደ ቦሮላ ባራዳ ቦሮላ ባራዲ ቢስ ፓላዶጋስ እንጸልያለን። ጌታ በመካከላችን አለ። በዚህ እንጸልያለን። እንደሚመቸን ሆነን እንጸልያለን። ሃሌሉያ 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 ኢየሱስ ማሪ ባሬ ቤሪ ቦሎ 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 ባሬ ዛሬ ራሳችንን እያየን ሃሌሉያ በቤተ ክርስቲያን ክፍት የሆኑ ነገሮች ብዙ በልባችን በአእምሮአችን እናስባለን እና ያለን እና ያንን ነገር ተነስታችሁ ለማድረግ ወገኖቼ ጊዜያችሁን ስለሚጠይቅ ያንን ነገር በመታደርጉበት ጊዜ በእውነተኛ ጊዜያችሁን ለጌታ እንደሰጣችሁ አስቡ። ሃሌሉያ ማድሬ ለበሰባለዲስ ሃሌሉያ ለሚናገረው ጌታ ምላሽ እንስጥ። ሃሌሉያ ምርጫችን ስለሱ ቤት ማሰብ ስለ ጌታ ስለሆነው ነገር ሁሉ ሕይወታችን እንዲወረስ ሃሌሉያ ልቤ አንተን ይበል እንበለው። ወገኖቼ ዳዊት እንዳለ እኔ ግን ንጉሴን ሾምሁ እንዳለ ሃሌሉያ ጌታ በልባችን ላይ ይሾም። ጌታ በኑሮአችን በጊዜያችን ላይ ይሾም። እሱ ብቻ ይግዛ። በኑሮአችን ላይ እሱ ብቻ ይግዛ። በአገልግሎታችን ላይ እሱ ብቻ ይግዛ። በመውጣት በመግባታችን ላይ እሱ ብቻ ይግዛ። በአስተሳሰባችን እሱ የበላይ ይሁን። የሱ የሆነው ነገር ብቻ ይግዛ በሕይወታችን። ማራቤሪ ለባውሎ ማራቤሪ እግዚአብሔር ሞገስን ያምጣ። እንደ እዝራ ሞገስን ያምጣ በእኛ ላይ። እንደ ነህምያ ሞገስን ያምጣ በእኛ። እንደ ዘሩባቤል ሞገስን ያምጣ በእኛ ላይ። ሃሌሉያ ስራውን እንድንሰራለት እንደ አስቴር ድንቅ የሆነ ሞገሱን እግዚአብሔር በእኛ ላይ ያምጣ። አምጣ አባት ሆይ እኔ ተነስቼ እሰራለሁ። ማዶ ጋር ቤሪ አንተ ከወጣ በፊታችን ከሄድክ ጉልበታችን ሆነ። አንተ ከቀደምክ በፊታችን ሆነ። ከፊት ከወጣ እንከተልሃለን። ሞገሳችን አነረ
ብቃታችን አንተነ ኃይላችን አንተነ ጉልበታችን አንተነ ሃሌሉያ ይሄ ባራ 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 ሊበሬ ቦሎ ውበታችን አንተነ ጉልበታችን አንተነ ሃሌሉያ ሪቦሎ ቦሎ ቦሎ ሪባባባ ሪገሬ ቦሎ ቦሎ ኢሳይያስ እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ አየሁት እንዳለ እንዲህ ያለ ነገር ወደ ሕዝቤ ማን ይላክልኛል? ማን ይሄድልኛል? ብሎ እግዚአብሔር ጠየቀ። ማን ይሰራል ስራዬን? ማን ያደርግልኛል ሲለው ነከሌ ያሉ አይደለም ያለው፣ እኔን ላከኝ፣ እኔ ልሁን፣ እኔ ልስራ፣ እኔ ላድርግ፣ እኔን ላከኝ አለው። ወገኖቼ ጌታን አናግሩት እስቲ፣ አባዬ በሉት፣ ንገሩት እስቲ። ሃሌሉያ ሼባ በውራ ጋድሬ ለቤኔ ለባስ ግራ በውራ ገዴ ለባላ ለበሮ ለባላ ለቤኔ ለባስ ንገሩት፣ ንገሩት። ሃሌሉያ የሁሉም ገዢ እግዚአብሔር ተመልከቱ። ባቢሎንንም ያህል ትልቅ ግዙፍ መንግስት ጥሎ ህዝቡን ያስመለጠ ሞገስን እየሰጠ ቤቱን የሰራ ኃያል አምላክ በክርስቶስ ኢየሱስ መጥቶ ዛሬ ቤታችን ገባ፣ ቤታችን ገባ ጌታ። ሃሌሉያ ሃሌሉያ። ይሄ ታላቅ ጌታ የኛ አባት ሆነ። የኛ አባት በክርስቶስ ኢየሱስ አባታችን ሆነ። እንድንገዛለት ይወዳል እግዚአብሔር። እንድንሰጥ ይፈልጋል እግዚአብሔር። በኢየሱስ ስም ማሪ ጋራ ባውድራይ ለባራዳ ቦስፖሎዲስ ቦራ ማጋባረ ሊቦሮ ባራዳ ባስ ኤሌቫ አድራና ሜቤቤሊ ለቦሮ ዛሬ ምንድነው ያፈራረሰው? ግሩፕኝነት ይሆን? ሰዎች ዝም ብሎ በክሊክ መፈላለግ ይሆን? አውጡና ጣሉ። ሃሌሉያ አውጥቶ መጣል። እግዚአብሔር ብቻ ይግነን። እግዚአብሔር ብቻ ከፍ ይበል። እኔ ካንተ ጋር እስማማለሁ፣ እኔ አንተ ባሪያ ነኝ፣ ካንተ ጋር ወግናለሁ በሉት፣ ንገሩት። እግዚአብሔር ሆይ እኔ ያንተ ነኝ በሉት። እኔ ያንተ ነኝ፣ አንተ ተጠቀምብኝ፣ አንተ ስራብኝ። ጊዜ ያንተ ነው፣ ገንዘቤ ያንተ ነው፣ ኑሮዬ ያንተ ነው። ማራይ ባራይ ለቦሎ ባራይ ለቤሊባስ ንገሩት ወገኖቼ፣ ንገሩት። የተናገረ እግዚአብሔር መልስ ስጡት። አባዬ እያላችሁ አባታችን አባ አባ ብለን የምንጮህበትን የልጅነት መንፈስ የሰጠንን ጌታ አባዬ እያልን እንንገረው። ሮቫድራ ለቤሪ ለቦሎ ባራዳ ባስፔሌ ዲቦስ ክሬቫና ማትራ ለቤሪ ለቦሎ ባራዳ ቤሪ ለቤሪ ዲቦስ ኤሪ ቦሎ ባራዳ ባራዳ ቤሪ ለቦሎ ባራዳ ቤሪ ለቦሎ ባራዳ ስ ሃሌሉያ እግዚአብሔር አባታችን አምላካችን መጠጊያችን መሸሸጊያችን በሁሉ ላይ ስልጣን ያለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለዚህ ቀን እናመሰግናለን። በእድሜ ላይ እድሜ ጨምረህልን ጤና ሰጥተህን
በአንድነት ሆነን ደግሞ በፊት ዛሬ በዚህ በሰማነው ቃል ደግሞ በፊት ሆነን ጌታ ሆይ እንድንጸልይ ረድተህናልና በክርስቶስ ኢየሱስ ስም እናመሰግናለን። ያጎደልነውን ነገር በፊት ይዘን መጣ። ያሳዘነን ነገር ቢኖር በፊት ይዘን መጣ። አንተ ጌታ ሆይ ተናግረህ ጌታ ሆይ ወደፊት እንድንሄድ ነው እንጂ ጌታ ሆይ ተናግረን ወቅሰህን እንድትቀር አይደለም። ጌታ ሆይ ዛሬ ምሕረት ልታረግልን በዚህ ቦታ ስለመጣ ጌታ ሆይ እናመሰግንሃለን፣ እናከብርሃለን። አባት ሆይ የራሳችን ጉዳይ ላይ በርትተን የራሳችንን ቤት ሰርተን ያንተን ቤት ችላ ባልንበት ነገር ባልሰራንበት ነገር ጌታ ሆይ አንተን ባሳዘንበት ነገር ጌታ ሆይ በራሳችን ጉዳይ ላይ ብቻ በተጋንበት ነገር እግዚአብሔር ሆይ አንተ ደሞ ልታነቃን ስለወደድክ ልታስታውሰን ስለወደድክ አቤቱ እግዚአብሔር ሆይ እናመሰግንሃለን። አንተ ልጆችህን የምትመክር ልጆችህን የምትመልስ አባት ነህ። ተናግረህ ፊትህን የምታዞር አምላክ አይደለህም። እናመሰግንሃለን፣ እናከብረሃለን። አባ አሁንም በደከምንበት ነገር ጌታ ሆይ ችላ ባልንበት ነገር ግዴለሽ በሆንበት ነገር ዛሬ እግዚአብሔር ሆይ ምሕረት አድርግልን ብለን እንላለን። የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ከበደል ያነጻል ተብሎ በቃል ላይ ተጽፎ ይቅር በለን ማረን እንልሃለን። አባ መንቃት ባለብን ነገር በሙሉ ነቅተን ጌታ ሆይ የሰጠህንን እድሜ በቤትህ እግዚአብሔር ሆይ መስራት ያለብንን እየሰራን እየተጋን የምንወጣበት የምንገባበት ጊዜ እንዲሆን እንድትረዳን እንለምናለን። ጌታ ሆይ ተናግረህ አንተ ዝም አላልክም። እኔ አትፍሩ ብለሃል፣ አብሬያችሁ ሆናለሁ ብለሃል። ጌታ ሆይ አሁንም በኢየሱስ ክርስቶስ ስም ጌታ ሆይ ሰምተን እንደገና በነበርንበት ቦታ እንዳንሆን ሰምተን ግን የምንራመድበትን አቅም እግዚአብሔር ሆይ እንድትሰጠን በኢየሱስ ክርስቶስ ስም እንለምናለን። እየሰማን በዛው እንዳንቀጥል የሰማነውን ግን እንድናረግ በኢየሱስ ክርስቶስ ስም እኔን እንድትረዳኝ ወገኖቼን እንድትረዳ በኢየሱስ ክርስቶስ ስም እንለምናለን። ደሞ ጌታ ሆይ ሁሉ ጊዜ ይህ እንዳይሆን በተለያየ እስር የሚይዝ የጨለማውን አሰራር የአጋንንትን አሰራር የዲያብሎስን አሰራር በጌታ በኢየሱስ ክርስቶስ ስም እናፈርሳለን። የዲያብሎስን ስራ ሊያፈርስ በተገለጠው በናዝሬቱ በጌታ በኢየሱስ ክርስቶስ ስም የዲያብሎስ ስራ ይፍረስ፣ የአጋንንት ስራ ይፍረስ። ጌታ ሆይ ዛሬ ሁላችን ጌታ ሆይ በፊትህ አለን። ኃይል የእግዚአብሔር ነው ተብሎ በቃል ላይ ተጽፏልና ለእያንዳንዳችን ጌታ ሆይ የምንቆምበትን የምንሮጥበትን የምንሰራበትን የምናስብበትን ጌታ ሆይ ኃይል እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። ብቻችንን በራሳችን አንድ ነገር ማድረግ አንችልም አባ፣ አንተ ግን ትችላለህ። ይኸው እግዚአብሔር ሆይ እንፈቅዳለን፣ እኔና ወገኖቼ ዛሬ እንፈቅዳለን። ኃይል ባነሰን ነገር ጌታ ሆይ ጸጥ ባሰኘን ነገር ጌታ ሆይ ድንዝዝ ባረገን ነገር ላይ ጌታ ሆይ አንተ እንድትነሳ እንድታስነሳ በኢየሱስ ክርስቶስ ስም እንለምንሃለን። አንተ ስለምትችል ስለምታረገው ነው ጌታ ሆይ የተናገርከው። ዛሬ እሺ ብለናል አባ፣ እሺ እንሰማለን እንመለሳለን ብለናል አባ። ያንተ ኃይል ግን ያስፈልገናል፣ ያንተ ኃይል ግን ያስፈልገናል አባ። ተያዘን የምንሮጥበት የምንሰራበት አንደርስታንድ ነገሮችን የምናረግበት ኃይል ያንተ ያስፈልገናል። ኃይል ይሰጠን እግዚአብሔር ሆይ ስለምታረግ እናመሰግንሃለን፣ እናመሰግንሃለን። ልታረገው ነው የተናገርከው ጌታ ሆይ። እኛ እንኳን ልጆቻችንን አንድ ነገር ተናግረን እንዲያረጉት እንጠብቃለን እኮ ጌታ። ዛሬ እግዚአብሔር ሆይ በተናገርነ ነገር እናረጋለን እንላለን፣ እናረጋለን እንላለን፣
እናረጋለን እንላለን። ጌታ ሆይ የምንችልበት አቅም ስጠን፣ ግን ምን በረታበት አቅም ስጠን አባ እግዚአብሔር ሆይ ይሄን ስለምታረግ እናመሰግናለን፣ እናከብርሃለን፣ ከፍ ከፍ እናረጋለን። አንተ መልካም ነህ ጌታ ሆይ፣ ዝም ያላልከን አምላክ፣ ዝም ያላልከን አምላክ እናመሰግንሃለን፣ እናከብርሃለን። ሃሌሉያ ሃሌሉያ። ተባረክ እንልሃለን፣ ከፍ በል እንልሃለን። በልጅ በኢየሱስ ክርስቶስ ያውና ጻድቅ ስም አሜን አሜን። እንጸልያለን። ክብር ለኢየሱስ ይሁን። ቅዱስና ታላቅ ኃያል የፍቅር አምላክ እግዚአብሔር ሆይ ልጆችህን አንዴ ተናግረህ የማትተው ነገር ግን የፍቅርህ ግዴታ እግዚአብሔር ሆይ በየዕለቱ